በፍርሃት የሚገዛው ዓለም ውስጥ አንድ ሰው ከሰውነቱ በላይ ለመሆን ይመርጣል። ይህ ዓለም የሚያውቀው ክሬቨን አዳኙ ብሎ ነው። ሰርጌይ በአስፈሪና በጨካኝ የሩሲያ ወንጀል ቤተሰብ ውስጥ ይወለዳል። አባቱ ኒኮላይ ክራቪኖቭ ኃይልን በፍርሃት የሚገዛ ሰው ነው። ለእሱ ድካም ኃጢአት ነው። የሚቀመጡት ጠንካሮች ብቻ ናቸው ይላል። ከሕፃንነቱ ጀምሮ ሰርጌይ ፍቅር አይደለም የተማረው፣ ጭካኔ ነው። ነገር ግን አንድ ቀን በአፍሪካ ላይ በተደረገው የአደን ጉዞ ሕይወቱ በፍጥነት ይቀየራል። አንበሳ ጥቃት በኋላ ሕይወቱ በሞት ጫፍ ላይ ደርሳል። ነገር ግን እድል እጁን ይዘረጋል። ከአንበሳ ደም ጋር የተቀላቀለ ሚስጥራዊ ሰረም ሕይወቱን ያድናል። ከዚህ በኋላ ሰርጌይ እንደ ቀድሞ አይደለም። ከፍተኛ ኃይል፣ በጣም የተሻለ ስሜት፣ ፍጥነትና የእንስሳት እውቀት ያገኛል። ይህ ክራቨን ዘ ሃንተር የተባለ የ2 ሰዓት ምርጥ አክሽን ትሬለር ፊልም ይዤላችሁ ቀርቤያለሁ። ወደ ፊልሙ